የዛሬው ቪዲዮ ደግሞ 2026 ሊገባ አንድ ወር ነው የቀረው። አንዳንድ ሰዎች ልክ አዲስ ዓመት ሲገባ ጠብቀው ፕላን ያወጣሉ። ህይወትሽን እንደ አዲስ በአዲስ ዓመት ለመጀመር ከፈለግሽ፣ ራስሽን ኮምፕሊትሊ ለመቀየር ከፈለግሽ እነዚህ ይጠቅሙሻል ብዬ ያሰብኳቸውን ነገሮች ሼር ላድርግሽ። መጀመሪያው አንቺ የምትፈልጊያቸውን ነገሮች ማወቅ አለብሽ። ለምሳሌ ህይወትሽን ፊገር አውት ማድረግ አለብሽ። በ2026 ላይ ልታሳኪያቸው የምትፈልጊያቸው ነገሮች ምንድን ናቸው? መመረቅ ነው? ትምህርት ቤት መግባት ነው? አዲስ ስራ መያዝ ነው? ማግባት ነው? ምንድን ናቸው እነዚህ ነገሮች? መጀመሪያ ጻፊና ሬዲ አድርጊ። ድርሻችሁን ካላወቃችሁ እንዴት እንደምትሄዱና እንዴት እንደምትደርሱ ለማወቅ ስለሚከብድ ምን እንደምትፈልጊ፣ ምን መሆን እንደምትፈልጊ፣ ምን ልታረጊ እንደፈለግሽ በወረቀት ላይ አስፍሪው። ሁለተኛው ነገር ደግሞ በህይወትሽ ላይ ያልጠቀሙሽ ሰዎች አሉ ወይ? ምን አይነት ሰዎች ነበሩ ህይወትሽ ላይ ያሉት? በዚህ ዓመት ላይ በህይወትሽ ላይ ያልጠቀሙሽ ጓደኞች ካሉ፣ ቦይፍሬንድ ከሆነ ምንም ይሁኑ ማንም ይሁኑ እነሱን ሰዎች ኢሚዲየትሊ ከህይወትሽ ማስወገድ መቻል አለብሽ። አሁንም አዲሱን ዓመትሽን ከማይሆኑ ሰዎች ጋር ጊዜሽን የምታሳልፊ ከሆነ፣ የማይሆን ጓደኞች ላይ የማይሆን ሪሌሽንሽፕ ላይ ጊዜሽን የምታቃጢ ከሆነ አሁንም አዲሱን የሚመጣውን ዓመትሽንም ሴም ሩቲን ሴም ነገር እያደረግሽ ነው የሚያልፈው። ያንን የጠላሻቸውን ነገሮች የጠላሽውን ህይወት ደጋግመሽ እንድትኖሪው ነው የሚያደርግሽ። አንቺም ሰልፊሽ ሆነሽ የሚጠቅሙሽን ሰዎች በህይወትሽ አስቀርተሽ የማይጠቅሙሽን ሰዎች በዚህ ወር የምታስወግጅበት ጊዜ ነው። ሶስተኛው ደግሞ ከዚህ በፊትም እንዳልኳችሁ ልትሆኛት የምትፈልጊያትን ሴት ልትሆኛት የምትፈልጊያት ሴት ምን አይነት ናት? ጸጉሯ ምን አይነት ነው? አለባበሷ ምን አይነት ነው? ምን አይነት ስታይል ነው ያላት? ምንድን ነው ስራዋ? እንዴት ነው የምትዘንጠው? ምን አይነት ልብስ ነው የምትለብሰው? እንዴት ነው የምትናገረው? ምን አይነት ላይፍ ስታይል ነው ያላት? ያችን ሴት ጻፊያት። ያቺ የሳልሻትን ሴት፣ ያቺ የቀረሻት ጭንቅላትሽ ውስጥ ያለች የሃየር ቨርዥን ኦፍ ዮርሰልፍ፣ ያችን በቃ የምትመኛትን ሴት፣ ክሬት ያደረግሻትን ሴት። ያ ሴት የሰፈርሽ ሰው ወይ ጓደኞችሽ የሆነ ነገር እንትን አይደለም። እራስሽ ጭንቅላትሽ ላይ የምትፈጥሪያት እራስሽ ናት። ይህችን ሴት ምን እንደምትወድ፣ ምን አይነት ስታይል ነው ያላት፣ ምን አይነት ሽቶ ነው የምትቀባው፣ አነጋገሯ እንዴት ነው፣ ምን አይነት መኪና ነው የምትነዳው፣ ምን አይነት ህይወት ስታይል ነው ያላት፣ ትዳሯ ምን አይነት ነው፣ ትዳር ከፈለገች whatever ያቺ አንቺ ፊቸር የምትፈልጊያት ሴት እሷን ጻፊያትና ከዛሬ ቀን ጀምሮ ኤቭሪ ሲንግል ዴይ ያችን ሴት ለመሆን ትለማመጃለሽ። ጸጉር ስታይሏን ጀምረሽ፣ አለባበሷን ጀምረሽ። ምናልባት እንደዛ መልበስ ላችሁ ትችይ ይሆናል፣ ምናልባት አፎርድ ላታረጊ ትችያለሽ ያቺ የቀረሻትን ሴት። ቢያንስ ግን ያችን የቀረሻት ሴት ጋር ለመድረስ የሚያስፈልጉሽን ነገሮች ኤቭሪ ዴይ ትሰርበታለሽ። ሶ ኒው ይር ከመግባት በፊት ያችን ሴት ተለማምደሻት ራሷን ሆነሽ ትጠብቂዋለሽ። እነዚህ አሁን ያልኩሽ ነገሮች ለማድረግ የሚያስፈልግ አንድ ትልቅ ነገር አለ። እሱ ምን ነው ታውቂያለሽ? ራስሽን መውደድሽ ነው። ራስን መውደድ ስል ይሄ ዝም ብሎ ኦፍኮርስ ራሴን ወደዋለሁ የምንለው አይነት መውደድ ሳይሆን የማትደራደሪበት ሰው። በጣም የምትወጃቸውን ሰዎች እንዴት ነው እናት ከሆናችሁ ልጆቻችሁን ምን ያህል እንዴት እንደማትደራደሩባቸው ታውቃላችሁ አይደለ? ልክ እንደዛ የማትደራደሪባት አንቺ መኖር አለበት ራስሽ ውስጥ፣ ጭንቅላትሽ ውስጥ። ደስታሽን የሚነጥቅሽ ነው ነው ጊዜሽን የሚነጥቅሽ ነው ጎልሽ ላይ የሚያደርስሽ ነው የሚጠቅምሽን ያስያሽ የምትቀበይበት፣ ራስሽን የምትወጅበት፣ ራስሽን የምታዋሪበት መንገድ ፍቅር በሆነ መንገድ። ያው ደግሞ ራስሽ ላይ የምጠዩ ነገር ካለ አሁን ለምሳሌ መወፈር ከሆነ የምትፈልጊው፣ ቀጭን ከሆንሽ ለመወፈር የሚያስፈልጉሽ ነገሮች ማድረግ። መግሳት ከሆነ የምትፈልጊው ወይ ሰውነቴ ቦርጬ እኮ እጄ እኮ ያልሽ ኮምፕሌን በማድረግ ምንም ለውጥ አትፈጥሪም። ጂም ሄደሽ ራስሽን በመስራት ጂም አፎርድ ማታደርጊ ከሆነ ደግሞ ወክ በማድረግ ኤክሰርሳይዝ፣ ምግብሽን በማስተካከል ቁጭ ብለሽ ኮምፕሌን አታድርጊ። ራስሽን ያስጠላሽ ነገር ለመቀየር ሞክሪ። ምክንያቱም ዛሬ የምትኖሪያት ህይወት የትላንትና የምርጫሽ ውጤት ነበረ። የነገ ደግሞ ህይወትሽ ደግሞ የዛሬ የምርጫሽ ውጤት ነው። ሰው ምርጫሽን አስተካክሊ። የምትፈልጊያትን ሴት መሆን ትችላለሽ። የሚያግድሽ ምንም ነገር የለም። ሰው ፕራክቲስ፣ እነዚህ ነገሮች ፕራክቲስ ብታደርጊ ይጠቅምሻል ብዬ አስባለሁ።